ሀሳብ ትሰጡናላችሁ። ቀጣይ በዛ ሀሳብ መነሻ ሀሳብ ነው ያመጣነው። እዚህ ይሄ ተሰርቷል፣ ከዚህ ምን ያንሳል? ቅድም ብያለሁ፣ ፓርቲያችን በሀሳብ ያምናል ብያለሁ። ሀሳብ ደግሞ ከነዚህ ማህበራዊ መሰረቶቻችን ወይም ከዚህ አባል ሲወጣ ጠንካራ ሀሳቦች ሊወጡ ይገኛሉ፣ ሊሰጡን ይችላሉ፣ ጥያቄዎችም ሊኖር ይችላል። ይህንን ሰብሰብ አድርገን ድምር ውጤቱ ግን እቺ ነገር ለማሸጋገር የኢኮኖሚ ብልጽግናውን ለማረጋገጥ ከተረጅነት ወደ ምርታማነት ለማሸጋገር ካይዳ ወደ ምንዳ ለመቀየር ትልቅ እገዛ ስለሚሆን በዚህ ላይ በደንብ እገዛ እንድታደርጉ እያሳሰብን ቀጣይ 7ኛ ሀገራዊ ምርጫ ግንቦት 24 ላይ ይደረጋል። 12 ሰዓት ተነስተን 12 ሰዓት ላይ እናበቃለን። ፓርቲያችንን መምረጥ የግድ ነው። ፓርቲያችንን መምረጥ እቺ ነገር እድል ኢጣፋንታን መወሰን እንደሆነ በደንብ መረዳት ነው። በኢኮኖሚ በፖለቲካም በማህበራዊ ጉዳዮች ላይ እቺ ነገር ማሸጋገር የፓርቲያችን አባላት ትልቁ ኃላፊነት ስለሆነ እንደ ዜጋም እንደ አባልም እንደ ፓርቲ አባልም ይህን ፓርቲ ማሸጋገር የግድ ስለሚሆን በዚሁ እንድታግዙልን ጥራችንን እናሳስባለን። ይህንን ይዘን ቀጣይ 24 ላይ በ12 ሰዓት ላይ ወጥተን በንቅስ ወጥተን ምንድን ነው የምንመርጠው? ብልጽግና ነው የምንመርጠው። ምርጫችን ብልጽግና እንደሆነ የተለየ ነገር የለም። በቃ ምልክታችን ምንድን ነው? የስንዴ ነዶ አይሰማም? እስኪ በሉት። የስንዴ ነዶ ግንቦት 24 ላይ መርጠን ፓርቲያችንን ወደ ላቀ ደረጃ እናሸጋግራለን። ፓርቲያችን ተሸጋገረ ማለት የኢትዮጵያ ብልጽግና ተረጋገጠ ማለት ነው። የኢትዮጵያ ፊት ሲሰፍን ማየት ነው። የኢትዮጵያ የቀይ ባህር ወደብ ጉዳይ ተሳካ ማለት ነው የሚለውን አቋም እንደ ተማራ ጭንቅላት ያዙበት። ይሄ ደግሞ መያዝም ያለበት ነው። ታጥረን መኖር ስለሌለብን እነዚህ ጉዳዮች ለመስራት ዛሬ ከሰራው በላይ ነገ የሚሰራው ብዙ አለ የሚል ፓርቲ ስለሆነ ፓርቲያችንን ምረጡ። አመሰግናለሁ።